ለ7 ዓመት ለ14 ዓመት ቁርባን አስቆርብ የሚል ለሙታን አስቆርብ የሚል መጽሐፍ ቅዱሳዊ ጥቅስ ስለሌለኝ የለም ብዬ ከመናገር ወደ ኋላ አላልኩም ማለት ነው። ስለዚህ መጽሐፍ ቅዱስ የሚናገረውን እውነት እዚያ ጋር መነጋገር ጀመር። ሰው ምንድነው በክርስቶስ ኢየሱስ በማመን ያውም በሕይወተ ሥጋ እያለ ኃጢአተኛው ሰው በግሉ ወንጌሉን ሰምቶ ቃሉን ሰምቶ ንስሐ በመግባት እንጂ በካህናት ጸሎትና በካህናት ይሄ ግንዘት አለ። መጽሐፈ ግንዘት የሚባል ማለት ሰው ከሞተበት ቀን ጀምሮ በቀን የሚደገም ማለት ነው። በ7 በ3 በ12 በ30 በ40 በ80 በመንፈቅ በሙት ዓመት ሀብት ካለ ደግሞ መደዳውን ታስደግማለህ ማለት ነው። መደዳውን ከሞተበት ቀን ጀምሮ እስከ 40 ቀን ድረስ ታስደግማለህ። ብር እየከፈልክ ብር ከፍለህ ግንዘት አስደግመህ ሰውየውን ለማስማር ማለት ነው። አየህ ብሩም ይጠፋል፣ ሰውየውም ጠፍቷል እኮ ያለውን ሀብት ንብረት ሁሉ እኮ ማውደም እኮ ነው። ሰውየው ንስሐ ሳይገባ የሞተውን ሰውዬ ገንዘብ እየከፈልክ ታስደግምለታለህ ግንዘት። ከዚያ ግንዘቱ የንስሐ አባትየው የክርስትና ስሙን እየጠራ ይደግማል ማለት ነው። ከዚያ በኋላ ሰውየው ተማረ ማለት ነው። ግን በእግዚአብሔር ቃል ስንመጣ ግን ሰው ከሞተ በኋላ የኃጢአት ስርየት እንደሌለ ይናገራል። ራሱ መጽሐፈ ግንዘት ላይ እኮ ገጽ 7 ላይ ስንሄድ እምድረ ሞቱ ለሰብእ አልቦቱ ንስሐ ይላል። በቀድሞ ትርጉም ሰው ከሞተ በኋላ ንስሐ የለውም ይላል። አሁኑ ግን አሸሽለውት እምድረ ሞቱ ለሰብእ አልቦቱ ምህረት ብለዋል። በቅድመ እግዚአብሔር በእግዚአብሔር ፊት ምህረት የለውም ብለው ደግሞ አስቀምጠዋል። አሁን ምንም አላሻሸሉትም። ባጭሩ ሰው ከሞተ በኋላ ምህረትም ንስሐም የለውም። እንዴ ይሄንን መጽሐፈ ግንዘት ራሱ ይናገራል። ገጽ 7 ላይ ደማ ይተችላል። ሰው ከሞተ በኋላ ንስሐም የለውም ምህረትም የለውም በእግዚአብሔር ዘንድ። ታዲያ ለምንድን ነው ማረው ይቅር በለው እየተባለ ለመብላት ነው? ምን ይብሉ? እንዴት ይኖሩ? ይሄንን ፍታት ካልፈቱ ይሄንን ነፍስ ይማር ካላሉ እንዴት ይኖራሉ? ይሄ ሁሉ የምታየው ካህናት እያረሰ እየቆፈረ መስሏል። በሙታን መታሰቢያ እኮ ነው የሚኖረው። እየሰማኝ ነው? አዎ። ስለዚህ የክርስትና ስሙ ግድ ነው። ለምሳሌ አንድ ነገር ልንገር በዚህ ግረ መንገዴ ነው። ጧት ኪዳን ይደረሳል ቤተክርስቲያን ውስጥ ጧት ምን አለ ኪዳን ይደረሳል። ኪዳኑ ተደርሶ ሲያበቃ አካባቢ ላይ የክርስትና ስም ይነሳል። ለምሳሌ የሞቱ ሰዎች አስቀድመው 10 ዓመት 20 ዓመት ከዚያ በላይ የሆናቸው ሊስት አለ። የሞቱ ሰዎች የክርስትና ስም ዝርዝር የተቀመጠበት ያንን የሞቱ ሰዎችን የክርስትና ስም እየጠሩ ማራቸው ይላሉ። ሙታን ጠሪዎች ናቸው። አየህ ስም ዝርዝሩን እያንዳንዱ ገብተህ ብታይ ወለተ ሰንበት ይላል፣ ወለተ ማርያም ይላል፣ ወለተ ሚካኤል ይላል፣ ወለተ ገብርኤል ይላል። የሴት ሲሆን የወንድ ደግሞ እንደዚሁ ማለት ነው። አሁን የሰንበት ልጅ አለ ወለተ ሰንበት ተብሎ ተሰየመ ማለት ነው። ለምሳሌ በዕለተ ሰንበት ክርስትና ከተነሳ ወንድ ከሆነ በዕለተ ሰንበት ወይም እሑድ ከተነሳ ቅዳሜም ከተነሳ እንዲሁ ሴትም ከሆነች እንዲሁ ወለተ ሰንበት ወልደ ሰንበት ተብሎ ስም ይጠራል ማለት ነው። ይሄ በጣም የተሳሳተ ነው። እንግዲህ ከትርጉም አንፃር ስንመጣ እንግዲህ የሞቱ ሰዎችን የክርስትና ስም ይዞ መድገም መጸለይ ነፍስ እንደሚያስምር ተደርጎ በቤተ ክርስቲያኒቱ ይደገማል። ስርዓት አለ ማለት ነው።